ዩናይትድ በዚህ የክረምት ዝውውር ላይ 3 ሚድፊልደሮችን ያስፈርማል ተብሎ ይጠበቃል። ከዛ ውስጥ 2 ኦልሬዲ ያስፈርማል፣ አንድሬስ ሳንቶስ እና ዩሪ ቲልማንስ። በዛሬው ቀን ደግሞ አብረን የምናየው 2 ሚድፊልደሮችን ከተለያዩ ሊግ ከተለያዩ ክለቦች ጠቅሼላችሁ አሳያችኋለሁ። እነዚህ ተጫዋቾች ደግሞ ወደ ዩናይትድም ምን አይነት ኳሊቲዎችን እንደሚያመጡና እንዲሁም ደግሞ ፕሮፋይላቸውም ደግሞ ምን አይነት ተጫዋቾች እንደሆኑም ደግሞ በዚህ ቪዲዮ ማብራራላችሁ ይሆናል ማለት ነው። ሶስተኛው ሚድፊልደር የምናስፈርመው ለሁሉም ሚድፊልደሮች ኮምፕሊመንትን የሚያደርግ ፕሮፋይልን ያለው ተጫዋቾችን እንመርጣለን ማለት። ለምሳሌ አሁን ኮቢ ሜኑ ቤስቱን ማውጣት የሚችል አንድሬ ሳንቶስ ጋርም ሲጣመር መጫወት የሚችል እንዲሁም ከነ ዩሪ ቲልማንስ ጋርም ተጣምሮ ደብል ፒቪት በምንለውም ላይ ወይም ደግሞ ሲንግል ፒቪትም ሊሆን ይችላል ተጣምሮ መጫወት የሚችል ተጫዋቾችን እንመርጣለን ማለት ነው። እንደነ ብሩኖ ፈርናንዴዝ አይነቶችንም ደግሞ አሪፍ ኳሊቲዎችንም ደግሞ የሚያወጣ አይነት ተጫዋች መሆን አለበት ማለት ነው። አንደኛ ላይ የምንጠራው ካርሎስ ባሌጋ ካሜራኖቪ ሲሆን ግራ እግር ነው፣ እንዲሁም ደግሞ 22 ዓመት ነው። ይሄኛው ተጫዋች ፕሪሚየር ሊግ ውስጥ የሚጫወት ለብራይተን የሚጫወት ሲሆን የዛሬ 2 ዓመት ዩናይትድ በዚህኛው ተጫዋች ላይ በጣም ፍላጎትን የነበረውና የማስፈረምን እድልን ሲፈልግ የነበረ ተጫዋች ነበርና እንዲሁም ደግሞ የአሞሪም ፈርስት ታርጌት እንደነበረም ደግሞ አዘ ሚድፊልደር እናውቀዋለን። እና ይሄ ካርሎስ ባሌጋ የሚባለው ተጫዋች የፕሪሚየር ሊጉ ፕሩቭን ሆነ ዲስትሮየር ነው እና የዛሬ 2 ዓመት ላይ የነበረው አቋም በጣም አስገራሚ የነበረ አቋም ሲኖረው እና በ34 አፒራንስ ላይ 3 ጎሎችን 1 አሲስት እና 119 ታክሎችን 64 ኢንተርሴፕሽንን እንዲሁም ደግሞ ሪከቨሪ ቦሎችንም ደግሞ ወደ 292 ሪከቨሪ ቦሎችንም ደግሞ እንዳያደረገ የተለያዩ ስታቶች ይናገራሉ። ወደ 301 ዶሎችንም ደግሞ ዊን እንዳያደረግም ደግሞ የተለያዩ ስታቶች ደግሞ ያሳያሉ ማለት ነው። እና ይሄ እንግዲህ ለሚድ ቴብል ለብራይተን የሚጫወት ተጫዋች ስለነበረ በዛን ታይም ላይ ይሄኛው ልጅ ደግሞ ሞር ወደ ቶፕ ወደ ሆነው ክለብ ውስጥ ደግሞ ሲሄድ አይነት አቋምን ያሳያል የሚል በዛን ጊዜ ዛሬ 2 ዓመት በጣም ስለ ካርሎስ ባሌጋ በጣም ሲወራ ነበር ታውቁና። ነገር ግን ብራይተን ለሽያጭ እንዳልቀረበ አሳውቆ ነበር። በዛን ታይም ዩናይትድ 75 ሚሊዮን ፓውንድን ቢድ ለማድረግ እየተዘጋጀ ነበርና በዚህ ሲዝን ግን ካርሎስ ባሌጋ አቋም በጣም ወርዷል። የተለያዩ ጉዳቶችን ቢያጋጥሙት እንዲሁም ደግሞ የኮንፊደንስ እጥረትም ደግሞ አንዳንድ ተጫዋቾችም ደግሞ ትላልቅ ክለቦች ኢንተረስትን ሲያሳይባቸው ሀሳባቸው ይወሰዳል፣ በጣም ዲስትራክት ይሆናሉ። ኮንፊደንሱንም ደግሞ ሉዝ ሲያደርግ ነበር በዚህ ሲዝን ላይ። አንዳንድ ጨዋታዎች ላይም ደግሞ ብዙም ሲጀመር አልነበረም። በዚህ ሲዝን አቋሙ ወርዷል። ከሱ ውስጥ አሁንም ቤስት ማውጣት የሚችል ነው። ለምሳሌ ማይክል ካሪክ ሚድፊልደር ነው እና ሞር እሱን ለመቅረጽም ደግሞ አይቸገርም። ሁለተኛ ደረጃ ደግሞ ስንመለከት 22 ዓመቱ ነው። ሶስተኛ ደግሞ ፕሪምፕሩቭን ነው። አራተኛ ደግሞ አትሌቲዝምን አለው which is እኛ አሁን ላይ በስኳዳችን ውስጥ ሚድፊልደሮቻችን በሙሉ ፈጣኖች አይደሉም እና ግራውንድ ከቨሬጅን የሚሰጠን አይነት ነው ማለት ነው። እና ዩናይትድ ይህንን ተጫዋች ቢያስፈር በጣም ያተርፋል ብዬ አስባለሁ። ሪስክም አለው እንደዛም ደግሞ ይሄ ሃይ ሪስክ ሃይ ሪዋርድ የምንለውን አይነት አናሎጂ ያለው ተጫዋች ነው ማለት ነው። በሁለተኛ ደረጃ የምንመለከተው ደግሞ ማኑ ኮኔ 25 ዓመቱ ሲሆን ለሮማ የሚጫወት ተጫዋች ነው። እንዲሁም ደግሞ ዜግነቱ ፍሬንች የሆነ ተጫዋች ነው፣ ወይም ደግሞ ፍራንስ ዜግነት ያለው ተጫዋች ሲሆን እኛው ተጫዋች ደግሞ ከባሌጋ ለየት የሚያደርገው ፕሮፋይሎችን አሉት። እንዲሁም ደግሞ በሲሪያ ኤ ዘንድሮ ባደረገበት 29 አፒራንሶች ላይ ወደ 2459 ደቂቃዎችን እና 2 ጎሎችና 3 አሲስቶችን ያስመዘገበ ተጫዋች ነው እና ወደ 90% ፓስ አኪዩሬሲ ያለው 50 ታክሎችን የወረደ እንዲሁም ደግሞ 21 ኢንተርሴፕሽኖችን ያደረገ ተጫዋች ነው እና 155 ዶሎችን ያሸነፈ ተጫዋች ነው ከ307 ውስጥ። እንዲሁም ደግሞ 50.5% ሰክሰስ ሬት ያለው ተጫዋች ነው። እንዲሁም ደግሞ ድሪብል ሰክሰስ ሬቱም ደግሞ 62% ነው ማለት ነው። የኛ ተጫዋች ደግሞ ምን አይነት ኳሊቲ ሊያመጣ ይችላል ብለን ስናስብ እነዚህ ቦል ኬሪንግ የምንለውን አትሪቢዩቶችን ወደ ቲሙ ይዞ መምጣት ይችላል። እንደዚህ ጠበብ ባሉ ስፔሶች ላይ በጣም ፉትወርኮቹ የሚያምር ተጫዋች ነው። ድሪብል የሚያደርግ የሚችል ተጫዋች ነው። አትሌቲዝም ብዙም ባይኖረው ግን ቀርፋፋ የምንለው አይነት ተጫዋች አይደለም። ሬቲንጉም ደግሞ 7.1
1-4 ነው በዘንድሮ ባሳየው አቋም ማለት እና እንዲሁም ደግሞ የዘንድሮ የፍራንስ ወርልድ ካፕ ላይም ደግሞ አይታችሁት ከነበረ አንዳንድ ቦታ ላይ ቹዋሜኒን በክቶ ሲጫወቱም ደግሞ ስናይ ነበርና በፍሬንች ኮች በጣም በቃ ኦልሞስት ትረስት ተደርጎ ቢገስት ስቴጅ ላይ በጣም ሲጫወት የነበረ ተጫዋች ነው እና 25 ዓመቱ ነው። እንደሚታወቁ ደግሞ 25 ዓመት ደግሞ ፕራይም ኤጅ ነው ለኳስ ተጫዋቾች እና ማኑ ኮኔ ኤክስፒሪየንስድ የሆነ ተጫዋች ነው ማለት ነው እና ኤርዶዶችም ደግሞ ሙድ ለማሸነፍም ደግሞ የቁመት ደግሞ ወሳኝ ነው ማለት ነው። ምክንያቱም ካዚሚሮን በዚህኛው ሰመር ስላታመ ማለት ነው እና ማኑ ኮኔ በጣም እነዚህ ኮንትሮል ማድረግ የሚችል ተጫዋች ነው። ቴምፖችን ሴት ማድረግ የሚችል ተጫዋች ነው ብዬ አስባለሁ እኔ በግሌ እና ፖዚሽናል እና ስትራክቸራል የሆነ ተጫዋች ነው። ኳስን ይዞ ወደፊት ለፊት ድራይቭ ማድረግ የሚችል ተጫዋች ነው እና በጣም ደግሞ አንደር ፕሬዠር ብዙም አይነቃነቅ በጣም ፕሬስ ሬዚስታንት የሆነ ተጫዋች ነው እና ደግሞ ታክቲካሊ ደግሞ ስንመለከታቸው ዩናይትድ ኮኔን ቢያስፈርም እንዴት ከቲሙ ጋር ሊዋሃድ ይችላል ብንል አንደኛ ደረጃ አዝ አንከር ወይም ደግሞ እንደዚህ ሲንግል ፒቪት ሆኖ የመጫወትን አትሪቢዩትን ደግሞ ለዩናይትድ ስኳድ ይሰጣል ማለት ነው እና እንዲሁም ደግሞ በጣም ስትራክቸራሊ ዲፌንሲቭ ፕሮብሌሞቻችንን በሙሉ በጣም ሶልቭ ያደርግልናል። እንዲሁም ደግሞ ፖዚሽናሎችንም ፕሮብሌምንም ሶልቭ ያደርግልናል ማለት ነው። ነገር ግን ወደ ባሊባ ስንመጣ ስትራክቸራል ሳይሆን ዳይናሚክ ባሊባ ኢንቴንሲቲን ብሪንግ የሚያደርግ ተጫዋች ነው። እንዲሁም ደግሞ የግራ ሀገር ተጫዋችን ስለሆነ ዩናይትድ ቤት እንደሚታወቀው ኮቢም ቀኝ ነው፣ ቲሊመንስም ቀኝ ነው፣ ማውንትም ቀኝ ነው፣ ሳንቶስም ቀኝ ነው፣ ብሩኖም ቀኝ ነው። ሴንተራል ሚድፊልደሮቻችን ቀኝ ተጫዋች ናቸው። ዩናይትድ ደግሞ የግራ ተጫዋችን ደግሞ ቢያስፈርም ደግሞ ለዩናይትድ ባላንስን ይሰጣል ማለት ነው። ለቢልደፕ የተለያዩ አንግሎችን የሚከፍትልን ይሆናል ማለት ነው። እንዲሁም ደግሞ አትሌቲዝምም ያለው ተጫዋች ነው ባሊባ። እንዲሁም ደግሞ ፕሪምፕሩቭን ነው። ከአዳፕቴሽን ላይ ምንም ጊዜ የሚፈጅበት ተጫዋች አይደለም። የፕሪሚየር ሊግን ፍጥነት ፔስ ማወቅ የሚችል ተጫዋች ስለሆነ ዩናይትድ እንዳመጣው ቲሙ ላይ ባንዴ ኢንፍሉዌንስ ማድረግ የሚችል ተጫዋች ነው ማለት ነው እና ከሁሉም ተጫዋቾች ጋር መጣመር የሚችል ተጫዋች ነው ማለት ነው። እናንተ ኮመንት ላይ ዩናይትድ የትኛውን ቢያስፈርም እንደምትመርጡም ደግሞ አሳውቁኝ። ባሌባ ወይም ኮኔ እንዲሁም ደግሞ ሌላ ደግሞ እንዲሰራለች የምትፈልጉት ካለ ተጫዋች ፕሮፋይል ኮመንት ላይ አሳውቁኝ። በቀጣይ ቪዲዮ እሰራላችኋለሁ። እስካሁን ድረስ ስለተከታተላችሁኝ አመሰግናለሁ። ፋሚሊ የሆናችሁ ላይክ አድርጉ። እንዲሁም ደግሞ ለመጀመሪያ ጊዜ ደግሞ ይህን ቪዲዮ ካያችሁ ማንቼ ፋን ሰብስክራይብ አድርጉ።